ማለት እኮ ዝረፍ አፍጥጥ ወልቃይት ራያ የኔ ነው በለው ህገ መንግስቱ አይፈርስም በለው ሰግጥ ዝም ብለህ ዝረፍ ስረቅ እንደማለት አዶናይ ምን ያስተምራል ምንም ኢንተርቪው ሲደረግ ሰገጤዎች ናቸው ያላችሁ ነው ይሄ ሰው የትኛውን ትምህርት ለኢትዮጵያ ወጣት ሊያስተምር ነው ኢኖቬሽን ላይ ሰርቷል የዶክተሬት ትምህርት አለው ኢንጂነሪንግ ትምህርት አለው ምንድነው ለኢትዮጵያ ወጣት የሚያበረክተው ሁሉም ወደ ቲክቶክ ዓለም መጣ ማለት እኮ ሰው ስራ እንዳልሆነ ህፃናት ሁሉ እንዳዶና ይሆናሉ ይያሉ ኢትዮጵያ የከሰረ የመከነ ትውልድ ለማፍራት ነው ትግሬዎች ገንዘብ ስለዘረፉ ፎቆች የነሱ ስለሆኑ ስርዓተ መንግስቱ ስላልተናደ ጠያቂ ትውልድ እንዳይፈጠር ነው ከዘረፉት ገንዘብ ላይ ቤተሰቡ እኮ ተጋዳ ላይ ነው ብያለሁ እስከ አያቶች ድረስ ተዋጊዎች ናቸው ትልቅ ሆቴል አላቸው አዲስ አበባም አላቸው ፎቅ አላቸው ከየት አመጡት እነዚህ ሰዎች ዛሬ እኮ ያዶናይ አያትና እናት እኮ ቁርጥ ያማርጣሉ የአማራ እናት ደግሞ አምባሻ የላትም የኦሮሞ እናት አምባሻ የላትም ኢቭን እንኳን የትግሬ እናት የእንደርታ የተንቤን እናቶች አምባሻ የላቸው ለሶስት ቀን ቀይ ወጥ እየቀለበ አባላቸው የሆነው እዩ ጭፋ የህዋት አባል ነው ባይዘው ዲሽታጊና እዩ ጭፋ እነዚህ እንዳልክ ምናምን የሚባሉ እነዚህ የህዋት አባላት ናቸው ቀይ ወጥ የተራበን ወጣት እያበላ ነው የመጣው ለሶስት ቀን እኮ ለሁለት ቀን እኮ ነው ከዚያ በፊት እንደነ ማስተራብነት ምን ሰርቷል እንደ መንገደኛው ምን ሰርቷል ሌላ ደግሞ እንዳለ መንገደኛው ማን ነበር ሌላ ደግሞ አለ መልክተኛው የሚባል እነ ባላደራው እነ መልክተኛው እነ ማስተራብነት እኮ በዚህ ደረጃ አልተሞገሱ እነ ባላደራው በጣም እግዚአብሔር ያሳያችሁ እነ መልክተኛው ፊታቸውን ደብቀው ያን ሁሉ ደሃ የሚያነሱ ማስተራብነት የቆሰለ አካል አጥቦ አድርቆ ሆስፒታል አስገብቶ አድኖ ቤት ሰርቶ የሚሰጥ ልጅ አለ ይሄንን ግን የደቡብ ልጅ ስለሆነ ምርጥ ኢትዮጵያዊ ስለሆነ ወገን የለውማ ማስተራብነት ምን ወገን አለ ስልጣን ያለው ወገን የለውም የዘረፈው ወገን የለውማ ማስተራብነትን አዶናይ ሊበልጠው አይችልም በፍጹም ማስተራብነት 30 ደቂቃውን ምርጫ ቢደረግ በ30 ደቂቃ 120 ሚሊዮን ህዝብ ይመርጠዋል አዶናይ ማን ነው ባንዲራውን የቀደደው እኮ የረገጠው እኮ እሱ ነው ዛሬ ግን ይሄን ቀብቶ መጣ በኦርቶዶክስ ውስጥ ያለውን አማራ ለመያዝ አዶናይ ተላከ ወጣቱን ለመያዝ እኮ ነው አዶናይ ምን ያስተምራል ምንም የትኛውን ፊዚክስ ነው ኬሚስትሪ የትኛውን የመድኃኒት ቅመማ ነው የትኛውን የአግሮ ኢንዱስትሪ ነው የትኛው ተፈላሳፊ ነው ሰግጥ ማለት እኮ ዝረፍ አፍጥጥ ወልቃይት ራያ የኔ ነው በለው ህገ መንግስቱ አይፈርስም በለው ሰግጥ ዝም ብለህ ዝረፍ ስረቅ እንደማለት ያልተማረ ወጣት ወደፊት ያመጡበት ምክንያት ፖለቲካ ነው ራንደምሊ ይሄድና አንድ ሰው ዳ ያናግራል አዶናይ ራንደምሊ ከዚያ 10,000 ሰጠው ይችላታል እቺን ደግሞ የጀመራት የዛሬ ሳምንት ነው ከዚያ በፊት አዶናይ 5 ሳንቲም አልሰጠም ወደ ኢትዮጵያ ገብቶ ለረጅም ወራት ቆይቷል አንድም አልሰጠም አንድም አላበላም ሆን ተብሎ ተጠንቶ በቃ ስራ ሰርቶ ትምህርት ቤት አይደለም ስለሆነ ይሄን ሰው የቤተሰብ ወደፊት ማምጣትና ህዋቶች ደግሞ እየተጠቀሙበት ነው ገንዘብ እየዘሩ ቤተሰቦቹ በዘረፉት ገንዘብ እና ቲፎዞ እየገዙ ቀይ ወጥ እያበሉ የራበውን ወጣት ከተሉት በግዢ እኮ ነው እንዴት ሰው በግዢ ፎሎ ታደርጋለህ ሰው እኮ አምኖበት ነው እነትን 4 ሚሊዮን ሰው ሲከተለው አምኖበት ነው ያውም ፎሎ አርጉኝ ብሎ አያውቅ ማስተራብነት የሚባል ወጣት እስካየው ድረስ አንድም ቀን የኔን ቲክታክ ፎሎ አድርጉኝ ብሎ አያውቅ ህዝቡ የሚሰራው መልካም ስላየ ኢትዮጵያኖች ተከተሉት ማስተራብነት ግን እየወጣ ባካችሁ ፎሎ አርጉ ቢል 60 ሚሊዮን ሰው ይከተለዋል ብታምኑም ባታምኑ ቲፎዞ ለማብዛት ያዶናይ ቤተሰቦች አርቲስቶች ደግሞ በቴዎድሮስ ካሳሁን ሚስት በኩል እንደነ ሰራዊት ፍቅሬ ከሸዋ ፈራው ደሳለኝ ጋር አዶናይ መንግስት ይወገድ ሲል ሰምተዋል ዛሬም በቴዎድሮስ ካሳሁን ሚስት በኩል በአምለሰት ሙጬ በኩል እንዲያሽቃብጡለት ገንዘብ ቤተሰቦች ይከፍለዋል የንቀት የአንድ ሀገር የመከላከያ
ሰራዊት ወይም ደግሞ የአየር ኃይል አባላትን አሰልፎ ሰግጥ ሴጋ እያለ ሲጨፍር ማየት ያሳፍራል። አንድ የአማራ ወጣት ግን እዚያ ውስጥ መግባት አይችልም። እንኳን እዚያ ውስጥ ሊገባ